ልጠብሽኝ እየሞከርሽ ነው? አልደርስብሽ አልኩኝ እጄን ብዘረጋ ቆንጆቹ ገና አልተወለዱ ስትል አስቀያሚ ነሽ እያልከኝ ነው? አንተ አልክ አለ ክርስቶስ። እና ቆንጆቹ አልተወለዱ ማለት ምን ማለት ነው? ሶሪ ያሹን መጽሐፍ ያነበብሽው ስለመሰለኝ ነው። እንዴ አንብቤዋለሁ። ብታነቢውማ ያልኩሽ ነገር የስድብ ያለ አይሰማሽም ነበር። ምናልባት ስላልደረስኩበት ይሆናል። ሊሆን ይችላል። ግን ቆንጆቹ ገና አልተወለዱም የሚለው አረፍተ ነገር የመጀመሪያው ገጽ ላይ ነው ያለው። ወይኔ ሂዊ ተዋረድኩ። እኔም ብሎ አንባቢ። ሙዚቃው ግን ያንቺ ምርጫ ከሆነ በጣም ግሩም ምርጫ ነው። ጉዴ ልቤ መምታቱ ሊያቆም ነው። ምን እያደረክ ነው? ፕሊዝ ባንቺ ለዛ ሁሉም ያድራሉ ሲያልሙሽ የዘንባባ ልጠብሽኝ እየሞከርሽ ነው ማለት? ለምን ደስ አልክ? ትንፋሽሽ ቆረጥ ቆረጥ ይላል። አይኖችሽ ጠብዋል መስሎክ ነው። እንደዛ ካላሰብሽ ይሄ የኔ ቦታ ነው። ድጋሚ እንዳትቀመጭ። ምን ነው አንተ ቦታውን በሊዝ ነው የገዛሁት አልክ? ሲቀጥል ጉረኛ ወንድ በጣም ነው የሚያስጣላኝ። እሺ ደግመሽ እንደማትመጪ ተስፋ አደርጋለሁ። ትችያለሽ። ከሳምንት በፊት ያዘዝነው እስኪ እንዴት እስካሁን አይገባም? አንዴ ልታናግረኝ ትችላለህ? ስራ ላይ ነኝ፣ በኋላ ተመለሽ። ስማኝ፣ በፍጥነት እንዲገባ አድርግ። እያናገርኩህ እኮ ነው። አንዴ መልሼ ልደውልልህ። ምን እያደረግሽ ነው? ለምን ከስራዬ እንዳባረርከኝ ልነግረኝ ትችላለህ? ይሄን ለመጠየቅ ከሆነ በኋላ ይደርስ ነበር። ወይ ያባረርኩሽ ስራው ላንቺ ስለማይሆን። ስራው ለኔ እንደማይሆን በምን አወቅ? ይሄንን ለማወቅ እኮ መላክ መሆን አይጠበቅብኝም። አንቺን የመሰለች የቤት ልጅ የሌሊት ያውም የክለብ ስራ ውስጥ መግባቷ ህይወቷን አደጋ ላይ ነው የምትለው። ይሄን የምትለው ለኔ አስበህ እንዳልሆነ አውቃለሁ። እውነት ነው። አንቺን በተለየ አይን ነው ማይሽ። አይሚን አፈቅርሻለሁ፣ ግን ስራውን የከለከልኩሽ ለዛ ብቻ አይደለም። አስቤልሽ። አታስብልኝ፣ አልፈልግም። በዚህ ሰዓት ለኔ የሚያስፈልገኝ ስራ ብቻ ነው። ለሱማ እኮ በጣም ጥሩ ስራ ሰጥቶሽ። ለምን በሱ ደለለክ የራስህ ልታረገኝ? እሱን ከማደርግ ብሞት መርጣለሁ። ትችያለሽ። በጣም መጥፎ ሰው ነህ። እሺ ላንቺ ባስባል ምን አይነት እድል ነው? ቆይ እኔ ላንተ ስል የት ልሂድ? የት ይሻልሻል? ሞዛዛ አሁን ምን አባ ፈልገህ ነው? ነገሩ በደብዳቤ ከገባሽ ብዬ የኔ ፒያር ሳይሽ እንደ ዳምፔል አንሳት ይለኛል። ትሰማኛለህ? ከዚህ በኋላ እየመጣ መጃጃልህን ካላቆምክ እከሳለሁ። እሺ እሺ። በዛውም ሳጅንን ሰላም በይልኝ። እሺ እንዴ ቤላ መቼ ተፈታክ? አሁን ወጣው ባክሽ። ትንሿ እንዴት ነሽ አንቺ? ወዴት እየሄድሽ ነው? ባክ የሆነ ልጅ አስቸገረኝ። ሰላም ይነሳኝ። ጠባ ለመለከት ልሄድ ነው። አረ የማነት እንደሆንሽ ስላላወቀ ነው። ማን ነው ልጁ? እዛ ድድ ማስጫማ የጠፋ ልጅ ነው። አንቺ እኔ ይዘሽ ቤት ጠብቂ፣ እኔ ዋጋውን ሰጥቼው እመጣለሁ። አታ እሱን ላኮ ነኝ ከግንፍሌ ማንን እሰማለሁ? አጫውተዋለሁ ነው የምልሽ። አንተ ግን ጢቦ ቤት ቀርተሃል። ምን እሺ ነው አንተ በጥብ አስቱላ ቤላ ያኔ አባት ቤላቸው አንቺ ጮሚኒ
መች ተፈታሽ? አሁን ለቀቁኝ። አንቺ ራሱ ፋውል መስራት አቆመሻል መሰለኝ። እዛ መምጣት አቆመሽ። አረ በያ እንኳን ደህና መጣሽ። እና ወዴት እየሄድሽ ነው? ባክሽ እዛ ድድ ማስጫ አንዱ ሲስተርን እያስቸገራት ነው መሰለኝ። አረ እባክህ እናወራለና። እንደውም ጸብ የመጨረሻ አምሮኛል ነው የምልሽ። እና እንዴት ነው አልናፈቀሽም? ይገባል። ስራ ፈት ይላሉ አይ ሰው በሙሉ እስኪ ሞክሪው እንደ ወንዴ አትሞይ ዘመዴ ግን አልሆን ብሎ ነው ይፈርሳል ምኑንም። እውነትም ሀገራችን እያደገች ሬስቶራንት ውስጥ ሴት ልጅ ብቻዋ። በመጀመሪያ ደረጃ ስነ ስርዓት ይኑር። ወንበሩ ሰው እንዳለውና እንደሌለው ይጠይቃል። እሺ ከማየው ድረስ ሌላ ሰው አይታየኝም። እንዳንተ አይነት ቃሽም ወንዶች ለራሳቸው የሚሰጡት ግምት ከልክ በላይ ስለሆነ ሌላ ሰው አይታያቸው። ተሳሳትሽ። ለራሴ ምንም አይነት ግምት አልሰጠሁት። ጥሩ ካልሰጣህ ተነስ ከወንበሬ። እርግጠኛ ነሽ? ከምታስበው በላይ አልመሰለኝም። ስራ ፈት እስጢፊ ሙት ተመልሰሽ ትመጫለሽ። እርግጠኛ ነበርኩ ተመልሰሽ እንደምትመጪ። አንተ የዘንድሮ ወንዶች ግን ምን ናቸው እንደዚህ መለመን ያቆማችሁት? የድሮ ወንድ እኮ ፍቅር ሲይዘው ብታይ፣ እኔ አሁን እህቴን የሚያፈቅራት ልጅ የነበረው ማለት ነው በር ሲያንኳኳ እንዲህ አይኗን እንኳን በስትክክል አያየውም ነበር። ያሁን ጊዜ ምን ሆናችሁ እንደዚህ ልበስበስ ያላችሁት? በአንድ ቀን ሄሎ እምቢ ቻው ምንድን ነው? የዘንድሮ ወንድ ራሱን በመለወጥ ተጠምዷል። ሲጀመር ለምኑ ምንም አያተርፍም፣ ለምኑ አይመልሳት። የሆነ ቻፓ ያዝ ያዘ ካደረገ ዞሮ ዞሮ ራሱን ከቀየረ ራሷ ለምና ትመጣለች። ስለዚህ መለመን መፍትሄ እንደሌለው የዘንድሮ ወንድ ገብቶታል። ገብቶሻል? ሲስተሙ ተቀይሯል። እሷን ማኖር ከከበደው አሁን ላይ ፍቅር ብሎ ነገር ወንዶች ይሄን የተረዱ ይመስለኛል። አሁን ስማ የመጣሁት ማለት ነው አንደኛዋ እህቴ የዛሬ ወር አካባቢ ወንድም አፈቀርኩሽ አለ ልግደርደር ብላ ላስብበት ብላሽ በሰው ጠፋ። ምን አባቱ ነው እንደዚህ የሚያደርገው? ኧረ እባክሽ አሁን እሱ ራሱ ለመቀየር ተፍተፍ እያለ ነው። መጀመሪያ ምን አደረድራት? እሺ አትለው ቀበጥ ንገሪያት። እንዴት እንደምታመራት ታውቃትምና ነው። አንተ ምንድነው የነካቸው ዘንድሮ ወንዶች? አዳምም እኮ የተሸወደው ሔዋንን ትንሽ ትንሽ ቢሆንም ስላልጠረጠራት። ምን ሆነሃል? ቆይ ለምንድን ነው የሚደውልልሽ? ወይ ለዚህ ነው እንዴ? ስራ ምናምን እንዴት ሆነልሽ ሊለኝ ይሆናል። አይመስለኝም። ይሄ ልጅ ምኑም አላማረኝም። እሺ ከፈለክ ደግሞ አንሳውና ምን እንደሚለን እንስማ። ያቢ በዚህ መልኩ አይደለም ንጹህነትሽን እንድታረጋግጭልኝ የምፈልገው። እና ምን ልሆንልህ ታዲያ? እኔ እንጃ በቃ አላውቅም። የኔ አባት የምታመንልህ እኮ ላንተ ብዬ አይደለም። አንተ እንደዚህ የሆንክልኝ ደግሞ ምን አጣው ብዬ ሌላ ሰው ጋር ሄዳለሁ። እሺ በቃ ግን ከዚህ በኋላ እንድታወሩ አልፈልግ። እኔ እኮ ለስራ ከጠቀመኝ ብዬ ነው እንጂ ሌላ ነገር አይደለም። በቃ ከሱ ጋር ያለሽ ግንኙነት ታዩ ስራውም ይቅር። እሺ አንተ ከደበረህ ይቀራል። እሺ አሁንም ምንድነው ፊት እንደዚህ ገረጣው? ለምን እንደሆነ አላውቅም። አሁንም የቅናት ስሜት ውስጥ ነኝ። በቃ ደውልልሻለሁ። የኔ ፍቅር ታዲያ እሱ እኮ ጥሩ ነው። አዳምም እኮ የተሸወደው ሔዋንን ትንሽ ትንሽ ቢሆንም ስላልጠረጠራት። ማን ነው ሌባ? ምን ይመስላል ሲያስጠላ። አሁን በዚህ ጋር ነበር እንዲያለፈው ወዴት ሄደ? ምን ነው ችግር አለ እንዴ? አረ ምንም ችግር የለም። እና ምን ጠፍቶብሽ ነው? አንተም ፈልጌ ልበለው እንዴ? ምን ነው ዝም አልሽ? ምንም። ቆይ ሌባ ነገር ነሽ እንዴ? ምንድነው የሚያደነባብርሽ? ማን ነው ሌባ? ምን ይመስላል ሲያስጠላ። እናት ወይኔ አቢ ምንድነው ያደረግሽው? ምን አለ በስርዓት ባዋራው። ተቃጠለሻል። አመሰግናለሁ ይባላል። አመሰግናለሁ። እዚህ ሰፈር ነሽ እንዴ? ኧረ አይደለሁም፣ ጓደኛዬ ጋር መጥቼ ነው። እና ልሸኝሻ? አሁንም እንዳይጠፋብሽ። ግን እኮ ደርሻለሁ። እስከዛ ልሸኝሻ። እሺ። ስምሽ ማን ነው? ያቢ። ያንተስ አይባልም? ኧረ ይባላል። ደርሻለሁ። በቃ ሌላ ቀን ትሸኘኛለሽ። ቻው።
ወይኔ ምን አይነቱ አደነዝ ነኝ። ስሙን እንኳን እስኪነግረኝ ጠብቅ ምን አለበት። ይህ ደግሞ ምን ደስ የምትል ደንባራ ናት።